ስንጠራ ይገኛል ስንል ካነጋገሩ ስሞች አንዱ ነው። እሱም አቶ ዘመነ ካሴ ነው። የአማራ ህዝብ ብሔራዊ ድርጅት አመራር ነው። በአሁኑ ወቅት በትጥቅ ትግል እያካሄዱ የሚገኙ ኃይላትን በመምራት ላይ ካሉ ጓዶች አንዱ ነው። አቶ ዘመነ ካሴን እጅግ አድርገን እናመሰግናለን። በዚህ ጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ በሚደረግ ጥሪ ለመካፈል በመፍቀዱና በመወሰኑ ምክንያት በታዳሚዎቹ በመላ ዓለም ባሉ ሰልፈኞች፣ በአዘጋጆቹና በተናጋሪዎች ሁሉ ስም እጅግ አድርጌ ላመሰግነው እወዳለሁ። መቀጠል ትችላለህ። ጤና ይስጥልኝ። በጣም አመሰግናለሁ። ከመነሻው መልእክቴንም አስተላልፈው በድካምና በጉንፋን ጫና ስር ሁኜ ስለሆነ አንዳንድ ምቾት የሚነሱ ነገሮች ቢፈጠሩ ወይ ቢታዩ ከወዲሁ ይቅርታ ጠይቃለሁ። አንዳንድ የምንሰማቸው ዜናዎች ሁሉ በጣም ግራ የሚያጋቡ የሆኑ መጥተዋል። በሰሞኑ ከተሰራጨ አንድ ዜና ምንድነው የሚለው በተለያየ ጎራ የተሰለፉ ፖለቲከኞች በአንድ መድረክ የሚያገናኝ ጸረ ጦርነት ዘመቻ ሊያካሂዱ ነው ይላል። እነዚህ ግለሰቦች እንግዲህ በአብዛኛው ህዝብ ዘንድ የሚታወቁ ፖለቲከኞች ናቸው፣ ወይም የአንድ ታጣቂ ኃይል አመራሮችም አሉበት። ከነዚህ ውስጥ ዘመነ ካሴ የአማራው ፋኖ መሪ አለ፣ ጃልመሮ የሸኔው መሪ አለ፣ አክቲቪስቱ ጀዋር መሐመድ አለ፣ ዶክተር ደብረጽዮን የህወሓት ሊቀመንበር፣ እንዲሁም አቶ ገዱ አንዳርጋቸው። እንግዲህ ከዚህ ውስጥ አቶ ገዱን እንተዋቸው ቀድሞ የአማራ ክልል ርዕሰ መስተዳድርና ኋላም የውጭ ጉዳይ ሚኒስትር የነበሩትን እና በብልጽግና ከፍተኛ አመራር የነበሩት ኋላ ላይ ያው ከአመራሩ ራሳቸውን ያገለሉት ወይም የተገለሉት አቶ ገዱ ይታወቃሉ። አሁን ከሳቸው ውጪ እነዚህ አራቱ ሰዎች በጣም የሚገርም እንግዲህ የጦርነት ዋናው ጠንሳሾች እና የጦርነት መሪዎች ናቸው። የሚገርመው በኢትዮጵያ ውስጥ ለተካሄዱ ጦርነቶች እዚህ ጋር ጀዋር አለ፣ አክቲቪስቱ ጀዋር ቄሮን ባለፉት ወይም ከ4 ከ5 ከ7 ከ8 ዓመት በፊት ቄሮ ሞቢላይዝ አድርጎ በእርግጥ ለለውጡ መምጣት አይነተኛ አስተዋጽኦ አድርጓል። ግን ጀዋር አፍተር ማን ነው የሚለውን ከጦርነት ጋር ወይም ከአመፅ ጋር በተያያዘ በጣም አብዛኛው ህዝብ የሚያውቀው ነገር አለ። ሌላው እዚህ ጋር የተጠቀሰው ደብረጽዮን እንግዲህ አለ። ደብረጽዮንም ምን ያክል የጦርነት ማለትም በኢትዮጵያ ውስጥ በተለይ በትግራይ በተካሄደው ጦርነት በዋነኛነት እንግዲህ አመራር የነበረ የህወሓት ሊቀመንበር የነበረ ሰው ነው። ስለዚህ አሁን ዛሬ ደርሶ የጦርነት እንዲቆም የሰላማዊ ሰልፍ ማለትም የጸረ ጦርነት ዘመቻ ሊያካሄድ መሆኑን ከነዚህ ከጠቀሱት ግለሰቦች ጋር እንግዲህ በአንድ ላይ በመሆን በዚህ በበይነ መረብ ነው የሚያስተላልፉት የተባለው። በጣም የሚደንቅ ነው። ማለትም ምንድነው የሚደንቀው? እነዚህ ኢትዮጵያ ውስጥ ለተከሰተ ጦርነት በዋነኛነት ተጠያቂ የሚሆኑ ሰዎች ናቸው። አሁን ተነስተው እንግዲህ በዚህ ለጦርነት ወይም ጦርነት ይቁም የሚል ዘመቻ ለማካሄድ ተነሱት እነዚህ ግለሰቦች እንግዲህ አዲስ ማለዳ ሚዲያ እንዳወጣው በሀገሪቱ በተለያየ አካባቢ ያሉ ግጭቶች እንዲቆሙ፣ በንጹሃን ላይ የሚፈጸም ግድያ እንዲገታና ሰላም እንዲሰፍን በአካል ተገናኝተው የማይታወቁ ፖለቲከኞችን ጨምሮ 100 ሺዎችን ያሳተፈ የበይነመረብ መድረክ መዘጋጀቱን ተነግሯል። በዚህ ለመጀመሪያ ጊዜ በበይነመረብ ይካሄድ በተባለ ዝግጅት በተለያየ ቦታ የሚገኙ የፖለቲካ መሪዎች ለመጀመሪያ ጊዜ አንድ ላይ ቀርበው መንግስት በየአካባቢው ከፍቷል ያላቸውን ግጭቶችን ጨምሮ የጦርነት ዝግጅቶች እንዲቆሙ ለመቃወም ቀጠሮ መያዛቸውን የዝግጅቱ አስተባባሪዎች አሳውቀዋል ይላል ዜናው። ጦርነቱን ከመቃወም ጎን ለጎን በሰላም እንዲመጣ ጥሪ ማቅረብ የፕሮግራሙ ዓላማ እንደሆነ የተነገረ መድረክ ቅዳሜ ግንቦት 30 2017 ዓ.ም ማለትም ዛሬ ከ11 ሰዓት ጀምሮ ለመካሄድ ቀጠሮ ተይዟል። እስካሁን ድረስ እንግዲህ ተጨማሪ መረጃ በዚህ ጉዳይ ላይ የተላለፈ ነገር የለም። ግን ዛሬ ነው ይጀምራል ተብሎ የተጠቀሰው። ዝግጅቱ በተለያዩ የሚዲያ አማራጭ ስለሚሰራጭ ህዝቡ በቀጥታ እንዲከታተል አዘጋጁ ጠይቋል ሲል ማለዳ ሚዲያ ዘግቧል። ስለ ሰላም መስበክ ወይም ጦርነት ይቁም ብሎ ዘመቻ ማካሄድ ጥሩ ነው። መቼም ማንም ሰው ሰላምን ነው የሚፈልገው። ከጦርነት ምን የሚገኝ ትርፍ የለም። ጦርነት አውዳሚ ነው። የሰብአዊ ቀውስ እንደገና ቁሳዊ ንብረትን በማውደም ነው ጦርነት ሊገለጽ የሚችለው። ከዛ ውጭ በጦርነት የሚያተርፍ ማንም ሰው የለም።
ይሁን እንጂ ይህን ጦርነት እንዲቆም ዘመቻ የሚያካሂዱት እኮ ሰዎች ራሳቸው በኢትዮጵያ ውስጥ ጦርነት ለመቀስቀሱ ዋነኛ ምንጭ የሆኑ ወይ ለጦርነት መንስኤ የሆኑ ሰዎች ናቸው። ደብረጽዮን እንደሚታወቀው ዛሬም ድረስ በትግራይ ውስጥ ላለው የፖለቲካ አለመረጋጋት ወይም ግጭት መንስኤ ራሱ ነው። በሁለት ዓመት ውስጥ ማለትም በ2013 እስከ 15 ለተካሄደው ጦርነት ህወሓትን ሲመራ የነበረ ሰው ነው። የጦርነት ዋና አጋፋሪ ነው። ጃልመሮም የሸኔ መሪ ነው። እንግዲህ ዛሬም ድረስ ሸኔም ያደረሳቸውንና ያደረሳሉ ነገር የሚታወቅ ነው። ፋኖን ብንል በጦርነት ላይ ያለ ኃይል ነው። እነዚህ ሰዎች ምን በጣም የሚያስቅ እኮ ነው። ጀዋር መሐመድም እንግዲህ ከዚህ ከግጭት ጋር በተያያዘ የፈጸማቸው ተግባሮች ከነዚህ ሰዎች እንደው ንጹህ ነው ሊባል የሚችለው አቶ ገዱ አንዳርጋቸው ናቸው። ከነዚህ ሰዎች ጋር መደባለቃቸውም ይሄን አጀንዳ ይዘው የሚገርም ነው። አቶ ልደቱም አሉበት ይባላል፣ ግን እዚህ ማለዳ አልጠቀሳቸውም። ለማንኛውም ግን አሁን እነዚህ ሰዎች አጀንዳቸው ትክክል ነው። ጸረ ጦርነት ዘመቻ ለማካሄድ በበይነመረብ ለማንቀሳቀስ ወይም ህዝቡን ሞቢላይዝ በማድረግ ይሄን ዘመቻ ለማካሄድ መነሳታቸው ግን አፍተሮል ጦርነቱ ማን ነውና ነው ወይ ለጦርነት መንስኤው ማን ነውና እነዚህ ሰዎች እንግዲህ ማንን ነው ይቆም የሚሉት? የትኛው ወገን አካል ነው እንደ አቆም የሚጠይቁት? ጦርነቱ የሚካሄደው እኮ እነሱ በሚመሩት ኃይል ነው፣ ታጣቂ ኃይል ነው። ከነዚህ ውስጥ ሶስቱ ታጣቂ ኃይል አላቸው። ደብረጽዮን ቲፒኤልኤፍን አሁንም በበላይነት የሚመራ ሰው ነው። ጃልመሮም ሸኔን በበላይነት የሚመራ ሰው ነው። ዘመነ ካሴ ፋኖን በበላይነት የታጠቁ ኃይላቸውን ይዘው ጦርነት ይቁም ሲሉ በጣም ትንሽ ግራ ያጋባል፣ ያስቃል። እና ይህን ዜና ያጋራን እንግዲህ ማለዳ ሚዲያ ነው። ለማንኛውም የሪያሊቲ ሚዲያ በተቻለ መጠን እውነታን ማለትም ማንኛውንም አካል መንግስትንም፣ ተቃዋሚ ፓርቲ፣ ታጣቂ ኃይል፣ ግለሰቦችንም፣ ተቋማቶችን ዋቴቨርቲዝ ሳትወግን በተቻለ መጠን ተጨባጭ የሆኑና ሀቅ የሆኑ መረጃዎችን አጣርታ ለማቅረብ ትሞክራለች። ምናልባት ይሄ እነዚህ ሰዎች አሁን እነ ደብረጽዮን፣ አቶ ገዱ፣ ጃዋር፣ እነ ጃልመሮና ዘመነ የጀመሩት ዘመቻ እንደው የሚያካሂደውን ፕሮግረስ እየተከታተል ያለውን አንድምታ እንትን እያለን ፎሎ አፕ እያደረግን ለእናንተ እናቀርባለን ማለት ነው። እንግዲህ እናንተም ደግሞ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ በሪያሊቲ ሚዲያ አካል የሆኑ ፓርቲሲፔት ያደርጉ። ከሪያሊቲ ብዙ እውቀቶች፣ ብዙ ዜናዎችን፣ ብዙ ተጨባጭ ነገሮችን ማግኘት ይቻላል። ወቅታዊ የሆኑ ዜናዎችን፣ ታሪካዊ ትንታኔዎችን፣ ቀደምት በኢትዮጵያ ውስጥ ትላልቅ ስራ የሰሩ ዝነኛ ሰዎችን፣ ፖለቲከኞችን፣ ወታደራዊ አዛዦችን፣ ባለ ሀብቶችን ሁሉ በዚህ ሚዲያ እናቀርባለን ብለን ተስፋ እንሰጣለን። ስለዚህ ሚዲያችን ላይ ፓርቲሲፔት ያደርጉ፣ የራሱን አሻራ ያኖሩ እያልን ጥያቄን እናቀርብለታለን። መልካም ጊዜ